ሰላም እግዚአብሔር ይብዛላችሁ በያላችሁበት ውድ የኖህ መርከብ ሚዲያ ቤተሰቦች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። ምናልባት ድምጼ ጥሩ ላይሆን ይችላል። ትንሽ አየር እንግዲህ ሲቀየር ዝቃዜ ማለት ነው። ስለዚህ ይሄንን ማሳሰብ ወዳለው በቅድሚያ በዛሬው በኖህ መርከብ ሚዲያ ቆይታችን በዚህ በግዕዝ ቋንቋ መነሻ ማድረግ ቆይታ ብናደርግ እንደው ለትዝብትም ለጥንቃቄም እንደው ለቁጭትም ይጠቅማል ብዬ ስላሰብኩ ነው ሐሳቡን ይዤላችሁ የመጣሁት። ምናልባት ሰሞኑን በተለያዩ ማህበራዊ ሚዲያ ላይ በሚኒስትሪ ሚዲያም ሳይቀር የግዕዝ ቋንቋን በተለይ የአማራ ክልል ትምህርት ቢሮ የግዕዝ ቋንቋን ከ3ኛ ክፍል ጀምሮ መስጠት ጀምራለሁ በሚል እንግዲህ መረጃዎችን አጋርቶ እንደነበረ እንግዲህ ሁላችሁም ሰምታችኋል ብዬ ባልልም እንኳን ቅሉ አብዛኞቻችሁ ግን መረጃው አላችሁ ብዬ አምናለሁ። ታዲያ ይሄን በመነሻ ማድረግ ብዙ የድጋፍም እና በተመሳሳይ ደግሞ የተቃውሞ ሐሳቦችን ለማየት ችያለሁ በግሌ። እንግዲህ የግዕዝ ቋንቋ ለምንድነው ተቃውሞ የገጠመው የሚለው ዋናውና መሰረታዊ ነገር ነው ብዬ አምናለሁ። ይሄን መነሻ አድርገን እንግዲህ በዋናነት ተቃውሞ የገጠመው እዛው ክልሉ ውስጥ በእስልምና እምነት ተከታይ ውስጥ ያሉ ወገኖቻችን ናቸው የመጀመሪያ ተቃውሞዎቻቸውን ያሰሙት። እንግዲህ ያው ኔጌቲቭን ነገሮች ካሰብናቸው ነገሮች ሁሉ መስመር ላይ ይዙ ይችላሉና እንዳለመታደል ሆኖ ውድ የኖህ መርከብ ሚዲያ ቤተሰቦቼ ኢትዮጵያ ውስጥ ነገሮች ሁሉ የሚታዩበት አንግል በጣም የተበላሸን እየሆነ መምጣት ከጀመረ በጣም ቆይቷልና ይሄ እንግዲህ የዘረኝነት ጉዳይ ያመጣብን ጣጣ ነው ብዬ አምናለሁ አንዱ ማለት ነው። በሌላ በኩል ነገሮችን በስክነትና ምክንያታዊ ሆኖ አለማየት አለና እኔ በግሌ ቋንቋ መግባቢያ ነው ብለን እስካመን ድረስ እኔ ለምሳሌ አረበኛ ቋንቋ ተማርኩኝ ማለት ሙስሊም ሆንኩ ማለት አይደለምና ሙስሊም ወገኖቻችን ወንድሞቻችንም ግዕዝን ተማሩ ማለት ክርስቲያን ሆኑ ማለት አይደለም። በዋናነት ዓላማው ቋንቋ መግባቢያ የሚለውን ሐሳብ ብቻ ነው ሁላችንም ልንይዘው የሚገባውና ይሄ ግዕዝ ብቻ አይደለም። እኔ በግሌ ከስንፍና ምክንያት ካልሆነ በስተቀር አረበኛ ብማር፣ ኦሮሞኛ ብማር፣ ሌሎችንም ፈረንሰኛ ብማር፣ ማንኛውንም እንግሊዘኛ ማንኛውንም ቋንቋ ብማር የምጠቀመው ራሴ ነኝ። የትኛውም ዓለም ላይ ሲዞር መግባባት ይችልበታለሁኝ። ፋይናንሻልም ሊሆን ይችላል፣ በማንኛውም ዘርፍ ሊሆን ይችላል፣ ሶሻልም ሊሆን ይችላል። ከሰዎች ጋር ተግባብቼም እኖርበታለሁኝና ጥቅሙ ለራሴ ነው እንደ ግለሰብ ማለት ነው። በሌላ በኩል እኛ ሀገር ላይ በጣም ክፉ አሁን የተለመደ ነገር ነገሮችን ሁሉ በጅምላ ፈርጆ ለአንድ አካል ሰጥቶ ያንን ነገር የመጥላት የማጥላላት እና ከዛም አልፎ ለትውልድ ኢቭን ማስተላለፍ በጣም እንደው ሀገራችን ላይ በጣም አሁን እየተንሰራፋ ያለ ነገር ማለት ነው። እኔ በጣም ነው የሚገርመኝ አንድን ነገር እንደው ሰፋ አድርጎ ማሰብ ቢለመድ ውድ የኖህ መርከብ ሚዲያ ቤተሰቦቼ እኔ እንደ ኖህ መርከብ ሚዲያ ሁሌም ላስተላልፍላችሁ የምወደው ነገሮችን ሁሉ ፕሊስ መንፈሳዊ በሆነ መነጽር እንመልከታቸው። ሰዎች የግዕዝን ቋንቋ መማር ማለት ኦርቶዶክስ ሆኑ ማለት አይደለም። እነሱ እንደሚሉት ወይም እንደሚጠሩት በጣም አስቀያሚ ቋንቋም አለና እኛ ደብተራ መሆን አንፈልግም ብለው የተናገሩም አሉና እንደው በጣም ያሳፍራል እንደው እውነት ለመናገርና አንድ ሀገር ላይ የምንኖር እስከማንመስል ድረስ ማለት ነው። እኔ እዚህ ጋር አንዳንዴ ኦርቶዶክሳውያን በተለይ እህቶች ወንድሞቼ በደንብ እንድታሰምሩልኝ የምፈልገው እንደ አይነት ነገር ሲነሳ በቤተ መንግስት በኩል ያሉ አስተዳዳሪዎች ናቸው የግዕዝን ቋንቋ በትምህርት ቤት ደረጃ በካሪኩለም እንሰጣለን ብለው ሐሳቡን ያነሱት። በቤተ ክህነት ያላችሁ አባቶቻችን በዚህ ጉዳይ ላይ ይህንን ቁጭት ወስዶ በቃ ዓለማዊ ቦታ ላይ ዓለማዊ መድረክ ላይ ግዕዝ ከተከለከለ ወደ መንፈሳዊ መድረክ ማምጣት ያስፈልጋል። የሁላችንም ድርሻ ደግሞ ተጠባቂ ነው ብዬ አምናለሁ። አንዳንዴ ቁጭት ያድርብን ይገባል ብዬ አምናለሁና ሰዎች በዚህ ደረጃ ግዕዝን እንዳይስፋፋና እንዳያንሰራራ ብዙዎች በዚህ መልኩ ዱላ ሲወረውሩ ከኛ ምን ይጠበቃል የሚለው መሰረታዊ ነገር ነው ብዬ አምናለሁ። ለምን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ስም 40 እና 50 ሚሊዮን ያነሰ ቁጥር አለ። ይሄ ቁጥር በየጊዜው እየተሸረሸረ ነው ያለው። በእርግጥ እርግጠኛ ሆኜ በጥራት ባልችልም እንኳን ማለት ነው። ግን እኛ ይሄንን ቋንቋ ይሄ ብዙ የሚነገር ነገር አለ። ይሄን ግዕዝ ቋንቋ የሰሜኑ አድርጎ ብቻ የመውሰድ ማለት ነው። የሰሜኑ ብቻ አድርጎ የመውሰድ ማለት ነው።
እንደዛ አይደለም። እንደዛ አይነት አስተሳሰቦች መቀረፍ አለባቸው ብዬ አምናለሁና ለሁላችንም ይጠቅማል ነው። ቋንቋው ከቋንቋነት ባለፈ ሌሎች በርካታ መንፈሳዊ ይዘቶችና ሚስጥሮችም ስላሉት ማለት ነው። ስለዚህ ሌሎች ቤተ እምነት ውስጥ ያሉ እኔ አረበኛ ተማር ብትሉኝ እማራለሁ፣ ችግር የለብኝም ቋንቋው ስለሚጠቅመኝ ማለት ነው። አረበኛ ተማርኩ ማለት ግን ሙስሊም ሆንኩ ማለት አይደለም። ቅድም መግቢያ ላይ ልክ እንዳልኩት ግዕዝን ተማራችሁ ማለት የኦርቶዶክስ አማኝ ሆናችሁ ማለት አይደለም። ስለዚህ እንደው ዝም ብሎ ከጭፍን ጥላቻ ካልሆነ በስተቀር የተጠቀሱ ምክንያቶች ኢቨን ሳይቀር በግዕዝ ቋንቋ የተማሩ እና ማስተማር የሚችሉ ከዩኒቨርሲቲ ወጡ መምህራን ስለሌሉ በክልሉ ውስጥ ከ3ኛ ክፍል ጀምሮ የሚሰጠው የግዕዝ ቋንቋን ሊያስተምሩ የሚችሉ ደግሞ ከቤተ ክህነት ያሉ ሰዎች መጥተው ስለሚያስተምሩ ልጆቻችን በካህናት እንዲማሩ አንፈቅድም የሚል ነው። እንግዲህ ወደ ደሴ አካባቢና ወደ ኮምቦልቻ አካባቢ የተነሳው ተቃውሞ ማለት ነውና ተቃርኖ ተነስቷል። ይሄ ብቻ አይደለም። ደሴና ኮምቦልቻ ያሉ ብቻ ሰዎች ሳይሆኑ በዩኒቨርሲቲ ውስጥ ያሉ ምሁራን ብለን የምንላቸው ከዚህ በፊት የምናከብራቸው ትልቅ ቦታ የሰጠናቸው ሰዎች ሳይቀሩ ተቃውሞ አሰምተዋልና ምንድነው መፍትሄ የሰጡ የመሰሉ ግን ቋንቋውን እንዳይስፋፋና እንዳያንሰራራ እንደዚሁም አልፎ ተርፎ ደግሞ ያለውን ክብር ዝቅ በሚያደርግ መልኩ የገለጹ ሰዎች ለምሳሌ እንደ በድሉ ዋቅጅራን ምናልባት የሰጠውን መግለጫ ካያችሁት ምናልባት አስደምጣችኋለሁ፣ አስነብብላችሁ እንደወረደ ነው የማነብላችሁ የተናገረውን ቃል በቃል ማለት ነውና እና በጣም የሚያሳዝን ነው። ቋንቋ በቋንቋነቱ ማንም ሰው ቢማረው እኔ ክፋት አለው ብዬ አላምንም። ሌሎች ካልፈለጉት ሌሎች አንማርም ካሉስ እኛ ኦርቶዶክሳውያንስ መማር የለብንም? ልጆቻችን እኛ ሊያልፈን ይችላል፣ እኛ አለፈን ብለን ልንል እንችላለን። ግን ልጆቻችንስ ቤተክርስቲያን ታስተምራለች። እንደው በድሉ ዋቅጅራ ከሰማችሁት ወይም መረጃውን ካደመጣችሁት ቋንቋ ኦልሬዲ ሞቷል ብሎ የተናገረው በጣም ነውር ነው። በዚህ ደረጃ መነገር እኔ ለዚህ ሰው እንግዲህ ይሄ ግለሰብ በጣም ትልቅ ቦታ ያለኝ ግለሰብ ነው። ከዚህ በፊት በሚናገራቸው፣ በሚጽፋቸው፣ በሚተቻቸው፣ በሚያሳቸው ሀሳቦች ትልቅ ቦታ የሚሰጠው በአዲስ አበባ ዩኒቨርሲቲ እንግዲህ ያለ ምሁር ነው ብዬ ትልቅ ቦታ የምሰጠው ሰው ነበርና አሁን ላይ በኔ ግን በነይታ ወርዶ አግኝቼዋለሁና እንግዲህ ክብር ለሚገባው ክብር ሰጣለሁኝ። የኔን ምንነት የሚገልጽ ነገር ላይ ዘምቶ ካገኘሁት እንግዲህ እኔ ህሊናዬ ሊቀበልልኝ ስለማይችል ነው በዚህ ደረጃ ልናገር የቻልኩትና እንዲህ ሲል ነው የተናገረው። ከሙስሊም ወገኖቻችን በተጨማሪ ይቅርታ ሌሎች እንግዲህ እንደ በድሉ ዶክተር በድሉ ዋቅጅራ ለአማራ ክልል ትምህርት ቢሮ ምን አሉ የሚል ይዘት ነው ያለው ሐሳቡና ህገ መንግስቱ ካልተሻሻለ በስተቀር አሁን ባለው ህገ መንግስት የአማራ ክልል ከግዕዝ ይልቅ ብዙ ተናጋሪ ያላቸውን የአገር ውስጥ ቋንቋዎችን በትምህርት ስርዓቱ ውስጥ ማካተት ነው የሚበጀው ሲሉ ምክረ ሐሳባቸውን ለቢቢሲ አማርኛ ተናግረዋል ይለናል። ከዚህ በታች ያለውን ሙያዊ አስተያየታቸውንም ሰንዝረዋል። አነብላችኋለሁ እንደወረደ። ግዕዝ የሞተ ቋንቋ ነው። ልብ በሉ፣ ግዕዝ የሞተ ቋንቋ ነው። የሚገርም ነው። ምናልባት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ምናልባት ከአንድ 5-6 ዓመት በፊት ግቢ ጉባኤ ላይ በነበርኩበት ሰዓት በኢትዮጵያ ውስጥ ወደ 36,000 የሚሆኑ ካህናት እንዳሉ አስታውሳለሁና ምናልባት አሁን ላይም ቁጥሩ በካህናት ደረጃ ነው፣ ከዛ በላይ ተናጋሪ አለው ነው። አንድ ቋንቋ ሞተ የሚባለው በሚል ቁጥር ላይ የገለጠው አለ። እሱ ወደ 25 ሰዎች የሚሆኑ ተናጋሪዎች ብቻ ካሉት ያ ቋንቋ ሞተ ይባላል። እኔ ባለኝ መረጃ ግን ከዛ በላይ ተናጋሪዎች አሉት የግዕዝ ቋንቋ። ምናልባት የሃይማኖት ሰዎች ስለሆኑ እነሱ አይቆጠሩም ወይ? እሱ ሌላ ጉዳይ ነው። ግን ቋንቋ ነው። ተናጋሪ እስካለው ድረስ ምንም እምነት ውስጥ ይሁን ምንም ባህል ውስጥ ምንም እሴት ውስጥ ይሁን ተናጋሪ እስካለው ድረስ ሞተ ሊባል አይችልም። ቁጥሩም ቀላል አይደለም ነው። እንደሰማችሁት ግዕዝ የሞተ ቋንቋ ነው በሚል ነው የቆየው። እኔ በግሌ ቋንቋ አልሞተም፣ ምናልባት አንተ አስተሳሰብህን ብታስተካክል የተሻለ ይሆናል የሚል ሐሳብ ነው ያለኝና ይህንን ቋንቋ እንደ አንድ ትምህርት አይነት ከ3ኛ ክፍል ጀምሮ መስጠቱ እርባና የለውም ብለዋል። አንድ ቋንቋ የአፍ መፍቻ ተናጋሪ ከሌለው እና ከ25,000 በታች ተናጋሪ ካለው ሞቷል እንደሚባል የሚናገሩት መምህር ይህንን የሞተ ቋንቋ ከታች ክፍል ጀምሮ መስጠት የተማሪዎቹን ጊዜ ማጥፋት እንደሆነ ገልጸዋል። ይቅርታ 25,000 ነው ሲናገር የነበረው።
ቅድም የጠቀስኩላችሁ ቁጥር ደግሞ አለ። እሱ የገለጠው ቁጥር አለ። ስለዚህ ቋንቋ ሞተ ሊባል የሚችለው ስንት ተናጋሪ ሲኖረው ነው የሚለውን ነገር ነው እሱ እዚህ ጋር የጠቀሰው። ስለዚህ በኢትዮጵያ ውስጥ ከ36 ሺህ በላይ በካህናት ደረጃ ብቻ ተናጋሪ እንዳለ እኔ ከአንድ 10 ዓመት በፊት ምናልባት ግቢ በነበርኩበት ሰዓት አስታውሳለሁ ያ መረጃ እንዳለኝና እሱ ያለው ቁጥርና እኔ አሁን የነገርኳችሁ ቁጥር ምን ያክል ልዩነት እንዳለው ራሱ። ስለዚህ ሞቷል ለሚለው አልሞተም። ቋንቋን የመማር ወሳኝ ዓላማ ለተግባቦትና ሕይወትን ለመምራት እንደሆነ የሚናገሩት መምህር በድሉ ግን ግዕዝ ለተግባቦት ሆነ ሕይወትን ለመምራት አሁን ላይ ጥቅም የለውም ብለዋል። ጉድ ያሳያችሁ እንግዲህ። ሆኖም የግዕዝ ቋንቋ ጭራሹኑ በትምህርት መልክ መሰጠት የለበትም የሚል አቋም የላቸውም ይላል። ጭራሽ መሰጠት የለባቸውም የሚል ነው። ይሄ አልሸሹን ዞር አሉ ማለት ነው። ይሄ ማር የተቀባ መርዝ ማለት ነው። በእንዲህ አይነት አነጋገር አንሸወድም እኛ። የግዕዝ ቋንቋ በአዲስ አበባ ዩኒቨርሲቲ በጀርመን እና በፈረንሳይ ውስጥ ይሰጣል። በጣም የሚገርማችሁ ነገር በግዕዝና በፈረንሳይ ይሰጣል። በጀርመን የጀርመኗ መራሄ መንግስት በሳጥናኤል ጎርኢትዮጵያ ላይ ገጽ 50 ላይ ምን እንድትናገረች ስለ ግዕዝ ቋንቋ አስደምጣቸዋለሁ ቃል በቃል። አንዳንድ ጊዜ ነገሮች ምን ያክል ፕራክቲካሊ እውነት ሰዎች አስበውም ይሁን ሳያስቡ የሚናገሩት ነገር በአዲስ ዓለም ስርዓት መሪዎች ግን ታስቦ ታልሞ እንዴት እየተሰራበት እንደሆነ የእኛን ሰዎች አስበውም ይሁን ሳያስቡት በገንዘብ ተገዝተ ይሁን እንዴት የእነሱን አጀንዳ እንደሚያስፈጽሙላቸው ጭምር እናያለን። የግዕዝ ቋንቋ ልቀጥል። የግዕዝ ቋንቋ በአዲስ አበባ ዩኒቨርሲቲ በጀርመንና ፈረንሳይ ውስጥ ይሰጣል የሚሉት መምህር በድሉ ቋንቋው የሚሰጠው በግዕዝ ቋንቋ ምርምር ማድረግ ለሚፈልጉ ብቻ መሆኑን ይጠቅሳሉ። በመሆኑም ትምህርቱ ይሰጥ ከተባለ መሰጠት ያለበት ከ9ኛ ክፍል ጀምሮ ወይም ለአንትሮፖሎጂ ለታሪክና ለቋንቋ ጥናት ፍላጎት ላላቸው የማህበራዊ ሳይንስ ተማሪዎች እንዲሁም መምህሩ ይመክራሉ ይላል። ዩኒቨርሲቲ ከገቡ በኋላ ለአንድ ዓመት የግዕዝ ቋንቋ መማራቸውን የሚናገሩት መምህር በድሉ ግዕዝ አይጠቅምም የሚል አቋም ባይኖራቸውም ይላል የተግባቦትና የህይወት ጥቅሙ ውስን የሆነን ቋንቋ ከ3ኛ ክፍል ጀምሮ መስጠት ለተማሪዎች የጊዜ ብክነት ነው የሚሆነው ሲሉ ውሳኔውን ተችተዋል ይላል። ተማሪዎቹስ ከ9 ዓመት ሙሉ ምንድነው የሚማሩት ሲሉ በሚኖረው ዝግጅት ላይም ጥያቄ አንስተዋል ይላል። የትምህርት ዓላማው ተማሪዎች ለወደፊት ለህይወት እንዲዘጋጁ ማድረግ ነው የሚሉት በድሉ ተማሪዎቹ በዚህ ዘመን ግዕዝን ከሚማሩ ፈረንሳይኛ ቢማሩ እንደሚጠቀሙ ያምናሉ ይላል። ግዕዝ አስቡት፣ ከግዕዝ ፈረንሳይኛ ቢማሩ ይጠቀማሉ። ኢትዮጵያ ውስጥ ስንት ፈረንሳይኛ ተናጋሪ አለ? ልብ በሉ። ስለዚህ ኢትዮጵያ ውስጥ ከ25,000 ያነሰ ቁጥር ነው ያለ ብሎ ሰውየው ከተናገረ የሞተ ነው ካለ ፈረንሳይኛ አይደለም 25,000 5,000 የሚሆን ተናጋሪ አለ ወይ ነው። ስለዚህ ፈረንሳይኛን ብትማሩ ይሻላል ማለት ነው የሚጠቅመው ወይስ ትክክል ወይስ ግዕዝን መማር ነው የሚጠቅመው የሚለው የትኛው ነው ጥቅሙ ነው? ምናልባት እሱ ኢንተርናሽናል በሆነ አስተያየት አይቶ ሊሆን ይችላል። አንድ ሰው ፈረንሳይኛ ከተማረ ከማንኛውም ዓለም ጋር ሊግባባ ይችላል ብሎ ሊያስብ ይችል ይሆናል። አይደለም። ፈረንሳይኛ ኢንተርናሽናል ቋንቋ አይደለም። ከፈረንሳይያን ጋር ልትግባባ ትችላለህ። ከፈረንሳይ ተወላጁ ጋር ልትግባባ ትችላለህ። በጣም አስገራሚ ነው። በጣም የሚገርማችሁ ነገር ንጽጽሩ ራሱ በጣም ይገርማል። ይሄ እውነት ለመናገር ጥላቻ ያለበት የሚመስል ነው። በደንብ አድርጋችሁ ከተመለከታችሁ ግዕዝ መሰጠት ያለበት በዚያ ዙሪያ ፍላጎት ላላቸውና እንደ ታሪክና አንትሮፖሎጂስት ባሉ የማህበራዊ ሳይንስ ዘርፎች ላይ ለሚሰማሩ ተማሪዎች እንደሆነም ሙያዊ አስተያየታቸውን ሰጥተዋል። በመቀጠልም ዶክተር በድሉ ሲናገሩ ከ3ኛ ክፍል ጀምሮ የሚሰጠው የግዕዝ ቋንቋ ትምህርት ይዘልቃል ብዬ አላስብም። ቢዘልቅም ተግባራዊ የሚሆን አይደለም። በኢህአዴግ አስተዳደግ ዘመን በትምህርት አይነት መሰጠት ስላለባቸው ቋንቋዎች ጥናት አድርገው እንደነበረ ያስታወሱት መምህሩ በድሉ በጥናታቸው ወቅት የቋንቋ ብዛት ችግር እንደነበረ አስታውሰዋል። አንድ ተማሪ በትምህርት ህይወቱ ብሔራዊ ቋንቋ፣ የአፍ መፍቻ ቋንቋ፣ የክልሉ ስራ ቋንቋና ሌሎች የውጭ ቋንቋዎችን ይማራሉ። ይህም በአንድ ቀን ውስጥ ካለው የትምህርት ክፍለ ጊዜ አብዛኛውን የሚወስድ ነው ብለዋል። በመሆኑም ለተወሰነ አገልግሎት ወይም ለቤተ ክህነት ብቻ የሚያገለግልን ቋንቋ 3ኛ ክፍል ጀምሮ መስጠቱ የተማሪዎችን ጊዜ ከማባከን ያለፈ ጠቀሜታ እንደሌለው ያስረዳል። አሁን እቺን እንድትይዙልኝ የምፈልገው ከቤተ ክህነት አያችሁት፣ የግዕዝ ቋንቋን ከምን አንጻር ነው የሚያዩት አልኳችሁ? የሃይማኖት ጉዳይ አድርገው ነው የሚያዩት። በጣም አስገራሚው ነገር ግን የሳጥናኤል ጎርኢትዮጵያ በዚህ ጉዳይ ላይ የሚነግረን ነገር አለ። እሱን ላስደምጣችሁ። አሁን የበድሉን ዋቅጅራን በደንብ ሰምታችሁታል ብዬ አምናለሁኝ። እንዲህ ይላል።
ግዕዝም የሚገርማችሁ ነገር በጀርመንና ፈረንሳይ በሌሎች የዓለም ሀገራት ይሰጣል። የሳጥናኤል ጎል ኢትዮጵያ እንዲህ ሲል ያስደምጠናል። ገጽ 50 ላይ 49 ላይ ጀምራችሁ አንብቡት። የጀርመኗ ተወካይ ናት ስለ ቋንቋ የተናገረችውና እሷ የተናገረችውንና መድረክ ላይ የተሰጠው ምላሽ በሳጥናኤል ጎል ኢትዮጵያ በስብሰባው ላይ ማለት ነው የተመለሰው መልስ ደግሞ አስደምጣችኋለሁ። ጉድ ነው መቼም ጉድ ሳይሰማ መስከረም አይጠባም እንደሚባለው ሁሉ ይኸው ጉድም እየሰማን ነው። መስከረምም ጠምቷል። እንግዲህ ይህንን ስራ የማንሰራው ለምንድን ነው? ጊዜው ደረሰ በቃ አመሰግናለሁ ብሎ ከጨረሰ በኋላ የሌላኛው መሪ የፈረንሳዩ መሪ አመሰግናለሁ ትላለች። የጀርመኗ መሪ ክብር ለአሸናፊያችን፣ የኔ ጥያቄ በቋንቋ ዙሪያ ነው ይላል። የኔ ጥያቄ በቋንቋ ዙሪያ ነው። የጀርመኗ ናት። እንግዲህ የአዲሲቷ ዓለም አመሰራረት እንዳለ ሆኖ ዋና ቋንቋችን የትኛው ቋንቋ ነው ሊሆን የታቀደው? አዲሲቷ ዓለም አንድ ህዝብ፣ አንድ ዘላለማዊ ገዢ፣ አንድ ሁሉ ነገር ከሆነች አንድ ቋንቋ የግድ ነው። ያን ቋንቋ በሚመለከት ከወዲሁ ቢነገረንና ተዘጋጅተን ብንዘጋጅበት እላለሁ። እንዲሁም ደግሞ ግዕዝ የተባለውን አድምጡ። አሁን እዚህ ጋር ጀርመኗ ተወካይ ግዕዝ የተባለውን የመጀመሪያው ቋንቋ ሙሉ በሙሉ ከኢትዮጵያ ማጥፋት አስፈላጊና ወሳኝ መሆኑን እንደ አንድ ሹም ማሳሰብ እፈልጋለሁ። የሚገርመው ነገር ከኢትዮጵያ እንዲጠፋ ትናገራለች፣ ጀርመን ግን ታስተምራለች ግዕዝን፣ ፈረንሳይ ታስተምራለች። የኛ ጉዶች ደግሞ ግዕዝ የሞተ ቋንቋ ነው ይላሉ። አድምጡ። ከእኛና ከአባላቶቻችን ውጪ ሌሎች ማወቅ ስለሌለባቸው ማለት ነው። ከእኛና ከአባላቶቻችን ውጪ ግዕዝን ማወቅ የለባቸውም ነው። አያችሁት? ኢትዮጵያ ውስጥ አሁን ትምህርቱ እንዳይሰጥ ብለው የራሳቸውን ሳይንሳዊ ዲስኩር ነው ወይም ትንታኔ እየሰጡ ያሉ ምሁራን እንደሰማችኋቸው ነው። ምክንያቱም ትልና ይቺ የጀርመን ተወካይ ምክንያቱም እስካሁን ድረስ ቋንቋውን ለማጥፋት የተሰራው ስራ በቂ አልነበረም። ምኑን ለማጥፋት? ቋንቋውን ለማጥፋት የተነሳውን ጫጫታ ሰምታችኋል። አሁን ኢትዮጵያ ውስጥ ግዕዝ ትምህርት እንዳይሰጥ በሚል ማለት ነው። በቂ አልነበረም ማለች። በእኛ በኩል ቀደም ካለው ጊዜ ጀምሮ የሚቻለን ሁሉ አድርገን ለማጥፋት ሞክረናል። ከነሱ ወስደንም በአውሮፓ ብቻ እንዲሰጠን አድርገናል። ሆኖም አሁን ድረስ ቋንቋውን የሚጠቀሙት በተለይ የቤተ ክርስቲያን ሰዎች ሞልተዋል። ቅድም በድሉ አቅጅራ ምን ሲል እንደሰማችሁ ሰምታችኋል። ይሄ ቋንቋ በአብዛኛው ተጠቃሚነት ያለው የት ነው ብሏል? በቤተ ክህነት ነው። የጀርመኗ ተወካይ ምን እያለች ነው? ይህንን ቋንቋ የሚጠቀሙ በቤተ ክርስቲያን ውስጥ ያሉ አባቶች፣ አገልጋዮች አሉ። አሁንም ይቀረናል፣ አልጠፋም እያለች ነው። እንግዲህ አድምጡ የሳጥናኤል ጎል ኢትዮጵያ እንዴት እየተናገረ እንደሆነ። ይህን መጽሐፍ አትናቁት። 100%ም እመኑት ልላችሁ አልችልም፣ ግን ደግሞ ብሎ በብሎ አትናቁት። ቢያንስ ከ50% በላይ ከ50፣ 60፣ 70% ድረስ እስከ 75% ድረስ አልፎ ተርፎ እስከ 80 ምናልባትም እስከ 90% ድረስ እውነት መሆኑን ከዚህ በላይ ልናረጋግጥ የምንችልበት ምንም ማስረጃ የለንም። እመኑት ነው የምላችሁ። በእኛ በኩል ቀደም ካለው ጊዜ ጀምሮ የሚቻለንን ሁሉ አድርገናል። ለማጥፋት ሞክረናል። ከነሱ ወስደንም በአውሮፓ ብቻ እንዲሰለጥን አድርገናል። ሆኖም አሁን ድረስ ቋንቋውን የሚጠቀሙት በተለይ የቤተ ክርስቲያን ሰዎች ሞልተዋል። ትልቁና ጥልቁ ሚስጥር ያለው ደግሞ እንደሚታወቀው ግዕዙ ላይ ነው ትላለች። ስለሆነም የሃይማኖት ሰዎች ባለቀ ሰዓትም ቢሆን አንዳንድ ፍንጮችን እያዩና ጥቂት ሚስጥሮችን እየተረዱ ምናልባትም እየጠረጠሩ ለምዕመኖቹ እያካፈሉ ነው ይላል። ለምዕመኖቹ እያካፈሉ ነው። አሁን አያችሁ ለህዝቡ እንዳይካፈል ትምህርቱ ይሰጥ ሲባል ኖ የሚሉ ከአውሮፓ አይደለም የመጡት፣ እዚሁ የራሳችን ናቸው። ስጋቱ ያ ብቻ እንዳልሆነም አውቃለሁ አለች የጀርመኗ ተወካይ። በጦርነት ወቅት አጋዦቹ ሊገናኟቸው የሚሞክሩት በዚህ ቋንቋ በመሆኑ ጭምር ነው። መላእክትን ነው እንግዲህ የሌሎች ሀገራት መሪዎች በደንብ እንዲረዱት መደረግ ያለበት ነገር ነውና መረሳት የለበትም። ለኢትዮጵያ ግን እንዳትማሩት ትላለች። ስጋቱ ቋንቋው ሳይሆን ከመጨረሻው ዲል ጋር የተገናኘ ሚስጥር መኖሩ ነው። ምናልባትም ያለውን ሰነድ ለመመርመር ብቻ ብለው እንዳያስቡት በተለይ ለጂቲዮኒ እንግዳ አገራት መሪዎቹ ተጨማሪ ማብራሪያ እንዲሰጣቸው ማስታወስ ፈልጋለሁ አለች። በጥቅሉ በዚህ ጉዳይ ላይ አነስተኛም ቢሆኑ
የነቁ ሰዎች መኖር የለባቸውም ባይነኝ። በቋንቋ ጉዳይ በዚህ በግዕዙ ትንሽ ቁጥሩም ቢሆኑ ሚነቃ ሰው መኖር የለበትም ትላለች የጀርመኗ ተወካይ። የአማራ ክልል ትምህርት ቢሮ ብዙዎችን ለማንቃት በሚል ያወጣውን መግለጫ ምን አይነት ተቃውሞ እንደደረሰበት የሰሞኑ ጫጫታ ሰምታችሁታል። እንዳይነቃ ሁሉም እንዳይነቃ ቋንቋን የሃይማኖት ጉዳይ ብቻ አድርገውት ማለት ነው። በጥቅሉ በዚህ ጉዳይ ላይ አነስተኛም ቢሆኑ የነቁ ሰዎች መኖር የለባቸውም ባይነኝ እና በዚህ በቋንቋ ዙሪያ ምን የታሰበ ነገር አለ? አመሰግናለሁ ብላ መድረኩን እንደገና ለሩሲያው ተወካይ አሳልፋ ሰጠች። ሌላውን አልነግራችሁም፣ ራሳችሁ አንብቡት መጽሐፉን። የሳትናኤል ጎል ኢትዮጵያ ክፍል 1ን ከቁጥር ገጽ 49 ጀምራችሁ ወደ መጨረሻ አካባቢ ታገኙታላችሁ። ለዚህ ጥያቄዋ ለጀርመኗ ተወካይ ለተነሳችው ጥያቄ የተሰጠ መልስ አለ ከመድረክ በቫቲካኑ ማለት ነው መሪ የዛሬው ሳይሆን ያለፉት በህይወት የሌሉት ፖፕ ፍራንሲስ ናቸው። እንግዲህ በሰዓቱ በዛ መድረክ ላይ ተገኝተው የነበረው የሚለን። ስለዚህ ለዛ የተሰጠው መልስ ደግሞ ለጀርመኗ መሪ እናድምጥ። ጀርመን ይልና ይጀምራል። የአዲሲቷ ዓለም ቋንቋ ሊሆን የታቀደው እንግሊዘኛ ቋንቋ ነው ብሎ ይጀምራል። ይህ ተግባራዊ የሚሆነው ይሄ ገጽ 128 ላይ ነው ያለው። ይህ ተግባራዊ የሚሆነው ከድሉ በኋላ ሲሆን ወደ ድሉ የሚያደርሱን ቀመሮች የሚቀመሩት ግን በግዕዝና በአማርኛው ሆነዋል ይላል። እንዳልሽው ግዕዝን ሙሉ በሙሉ ለማጥፋት የተሰራው ስራ በቂ የሚባል ቢሆንም ጥቂት ኢትዮጵያውያን ያውቁታል። ያው መከረኞቹ የቤተ ክህነት ሰዎች ናቸው። እንግዲህ ይሄንን ነበር ሲጠቅሱልን የነበሩት እነ በድሉ አቅጅራ፣ ይሄንን ነበር ሲጠቅሱልን የነበሩት ወሎ አካባቢና ወደዛ አካባቢ ያሉ የእስልምና ወገኖቻችን ሲጠቅሱ የነበሩት። የሃይማኖት ትምህርት ልናስተምር አልነበረም። ቋንቋ መግባቢያ ነው። እንደ ቋንቋነቱ ብቻ እንዲጠቀሙት ነው ትምህርት እንዲሰጥ የተባለው። እነሱ ግን አልፈው ወደ ሩቅ ሄደው ብዙ ነገር አሰቡ። እንቀጥል። እዚህ ድረስም አስፈላጊያቸው አይደለም። መጽሐፈ ሄኖክንም ሊመራመሩት አይችሉም፣ ረፍዶባቸዋል። እኛን ነው እንደዚህ የሚሉን፣ ረፍዶብናል። እውነት ነው። አሁንም ቢሆን ለምሳሌ ግዕዝ አልችልም፣ መጽሐፈ ሄኖክን አንብብ ብትሉኝ አልችልም፣ ረፍዶብኛል። ለምን? ግዕዝ አልችልማ። አያችሁት? ረፍዶባቸዋል ይላል ሳትናኤል ጎል ኢትዮጵያ። የቤተ ክህነት ሰዎች ስላወቁትም ምንም የሚፈጥሩት ነገር አይኖርም። የትኛውንም ምስጢር ይፋ አውጥተው ሊገልጹት አይችሉም። እኛም ብንሆን የምንጠነቀቅለት ቋንቋ የሚሆነው እስከ ድሉ ብቻ ነው። ከዚያ በኋላ የኛ የሹሞች ሳይሆን የልዑላችን መንፈሳዊ ወታደሮች ብቻ ሊጠቀሙበት የሚችሉት ነው የሚሆነው። አያችሁት? እነሱ እንደሚያስቡት ዲስኩር አላቸው። መጨረሻው ዘመን ላይ ምንድነው የሉሲፈር ጦርነት ምናምን የሚሉት ማለት ነው። አይሆንም። እሱ በነገራችን ላይ ፌክ ነው፣ ሐሰት ነው። እሱ እግዚአብሔርን ዳቢሎስ ያው ጉረኛ ነው። ታውቁታላችሁ። እንደ ዳቢሎስ ጉረኛ የለም ምድራችን ላይ። እሱና የእሱ ተከታዮች እንደዚህ ናቸው። ጉራቸው አይቻልም። ግን ዳቢሎስ ለሚፈልገው ዓላማ ሲል ሰዎችን በእንዲህ አይነት ስሁት መንገድ ይወስዳል። እንቀጥለው። የግዕዙን ቋንቋ መሰረት አድርገው መሰራት የነበረባቸው ስራዎች ሁሉ ተጠናቀው አልቀዋል። በአሁኑ ወቅት በዚህ ዙሪያ ሊያሰጋን የሚችል አንዳች ነገር የለም አለ። እውነት ነው፣ የሚያሰጋቸው ነገር የለም አሁንም ቢሆን። ለምን? የነሱ ተወካዮች አሉ እንዲህ ሽንጣቸውን ገትረው ግዕዝ ቋንቋ የሞተ ቋንቋ ነው ብለው የሚናገሩላቸው። እነሱ ወክለዋቸውም ይሁን ሳይወክለዋችሁም ወይም እነሱ የዘረጉት ሲስተም ውስጥ ወጥመድ ውስጥ ገብተው የእነሱን አጀንዳ የሚያስፈጽሙ አካላት እነዚህ ናቸው። ቅድም ያነስነበብኳችሁ የነገርኳችሁ። በአሁኑ በአማርኛና በሌሎች የኢትዮጵያ ቋንቋዎች መሰራት ያለባቸው ስራዎች ግን በከፊል እንጂ ሙሉ በሙሉ አልተጠናቀቅም ይላል። ስለዚህ የኢትዮጵያ ብቻ የሆኑ ፊደልና ቋንቋዎችን በየአገሮቻቸው በይፋም ሆነ በድብቅ በዩኒቨርሲቲ ደረጃ ለህዝቦቻችሁ መስጠት አለባችሁ። በይፋ የጀመሩ አገሮች አሉ። አያችሁት? በኢትዮጵያ ውስጥ ሳይሆን በሌሎች አገሮች ግዕዝና አማርኛን አሁን ብዙ ጊዜ የምንሰማቸው ነገሮች አሉ። ዋው ሰርፕራይዝ፣ አማርኛን እኛ ሀገሮች ሰጡ፣ እያስተማሩ ነው። ግዕዝን ይሄን ዩኒቨርሲቲ የኛ ቋንቋ ዓለም አቀፋዊ ሆነ። ጥሩ እሰየው። ግን የሚማሩት ለመልካም ነገር ነው ወይ? አይደለም። የኛ ሚስጥር ጓዳችንን ለመበርበር ነው። እንደዛ አታስቡት። በዋናነት ግን ይላል አንቺም እንዳሳሰብሽው በተለይ የጂቲዮኒ እንግዳ አገራት ከዚሁ ጋር በተያያዘ ጉዳይ በሁላቸውም ዘንድ መታወቅ ያለበት አንድ ነገር አለ። ግዕዙ ላይ ከፍተኛ ትኩረት ያደረግነውና አድርገን የቆየነውም
ከኢትዮጵያውያኑ በኃይል ነጥቀን ያመጣነው የሁሉ ቋንቋ መነሻ ስለሆነ ብቻ አይደለም። የአረብ፣ የሂብሩ፣ የግሪክ፣ የላቲንና ሌሎች ቋንቋዎች ዝርያዎች መነሻ ምንጭ ስለሆነ ብቻም አይደለም። የመጀመሪያው ቋንቋ በመሆኑ ምክንያትም አይደለም። በግራም በቀኝም ትኩረት የሰጠነው በቋንቋነቱ ብቻ አይደለም። ልዑላችንም ሆኑ ተከታዮቹ ሁሉንም ምድራዊ ቋንቋ የማወቃቸውን ያህል የበላይ አካሉ ጭፍሮችን በተመሳሳይ ሁሉንም ቋንቋ የሚያውቁ ናቸው። ከማንም ጋር ባሻቸው ቋንቋ መግባባትም ይችላሉ። ነገር ግን ግዕዙ ደጋግሜ እንደተናገርኩት ከቋንቋነቱ ያለፈ ነገር ስላለው ነው። ከመግባቢያ ያለፈ ሌላ ድብቅ ሚስጥር አለው ግዕዝ። በእያንዳንዷ ሆሄ ወይም ስፔሊንግ ላይ ያሉትን ቀመሮች በራሳቸው ከቁጥር ጋር የተያዙ ኮዶች ስላሏቸው ነው። ይችን ዩኒቨርስ አቁሟት ያለው ጥበብ ደግሞ ያንኑ ፊደላትና ቃላትን ያካተተ የቁጥር ቀመር ነው። ያ ቀመር ደግሞ ከግዕዝ ቋንቋና ከአማርኛ ፊደላት ጋራ ተሳስሮ የሚገኝና የሚፈታ የሚተነተን የሚተረጎምና የሚለዋወጥ ስለሆነ ነው ይላል። ወደ ላቲን ፊደል ቀይረን ለመጠቀም የሞከርናቸው ጥቂት ቀመሮች አሉ። ነገር ግን በዘመናቸው የሚፈቱና ወደ ፍጻሜው ጎል የሚደርሱ አድርሰውም የሚመልሱ ወሳኝ ቀመሮች ያሉት በዚያ ቋንቋ የፊደል ተዋጽኦች ላይ ስለሆነ ነው። በግዕዝ ላይ ነው። ስለ ላቲን ሞክረው ነበር፣ ግን የዛ ሚስጥር ብዙ የለውም ነው። ቢከፍቱት ገለባ ነው። ከላይ ያያችሁት ምሳሌም ከግዕዙ ተነስቶ ሁሉንም ቋንቋ አካቶ ሊተረጎም ተመሳሳይ ትርጉም መስጠት በመቻሉ ነው። ስለዚህ መገንዘብ ያለባችሁ ከቋንቋነቱ ያለፈ ሚና እንዳለው ነው። ግዕዝ ከግዕዝ በስተቀር የተለያየ የሆነ ይህ ሁሉ በሚሊዮን የሚቆጠር የዓለማችን ቋንቋ ከመግባቢያነት ያለፈ ምንም ሚና የለው። በሚሊዮን የሚቆጠር ቋንቋ ዓለም ላይ አለ፣ ግን መግባቢያ ብቻ ነው። ግዕዝ ግን ከመግባቢያ ያለፈ ምን አለው? ሚስጥር አለው። ይሄ ዩኒቨርስ የቆመው በዚህ ቋንቋ በተሰሩ ኮዶች ነው ይላል የሳጥናኤል ጎልቶቢያ። ግዕዙ ግን ይላል ከሚና በላይ የዚች ዩኒቨርስ መነሻና መድረሻ ሆኗል። የቋንቋዎች መነሻና መድረሻም ነው። ይህ ጥበብ ደግሞ ለእኛ ተገልጦ ተዘርግቶልን ይገኛልና አትስጊ እልሻለሁ አላት ጀርሞራ መሊ። ተመልከቺ ኢትዮጵያውያን የዚህኛውን ሰና እሳቱን ሰን ነው የዚህኛውን ሰ ንጉሱ ሰን ልዩነትና አንድነት እንኳ ገና አልተረዱትም። እስኪ አሁንም እንግዲህ ትዝብት በራሳችን ላይ ነው። ስንቶቻችን የዚህን የሁለቱን የእሳቱ ሰና የንጉሱን ሰን ልዩነታቸውና አንድነታቸውን ተረድተናል? በጣም ነው የሚገርመው። ራሳችንን የገለጠን እሳቱ ሰና ንጉሱ ሰ ይባላሉ ይላሉ። እሳቱ ሰና ንጉሱ ሰ ይላሉ እንጂ ቀመሩን ሊረዱት አይችሉም። ስለዚህ ደግመዋለሁ አትስጊ አላት። መድረክ ላይ የተቀመጠው ፖፑ ይሄን ነበር ለጀርመኗ መራሄ መንግስት ለጠየቀችው ጥያቄ የተሰጣት መልስ ማለት ነው። ውድ የኖህ መርከብ ሚዲያ ቤተሰቦች በግዕዝ ቋንቋ ላይ በነበረን ቆይታ እንግዲህ ይሄን ይመስላል።